ጉግል ለብዙ ዓመታት ሲጠበቅ የነበረውን የጂሜል አድሬስ መቀየር የሚቻልበትን አሰራር ለመላው ዓለም ይፋ አድርጓል። በልጅነታችሁ እንደ ድንገት ወይም ደግሞ ሳታውቁት በአጋጣሚ የከፈታችሁትን የጂሜል አድሬስ መቀየር የሚቻልበትን አሰራር ጉግል አሁን በዚህ ሰዓት ይፋ አድርጓል እና በዚህ ቪዲዮ ይህንን እንዴት መቀየር እንደምትችሉ ሙሉ ስቴፑን የማሳያችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚህ አይነት አዳዲስ ቪዲዮ ስለቅ እንዲደርሳችሁ ደግሞ የደወል ምልክቱን መጫን አትርሱ። VPN አብርታችሁ ብታዩ ደግሞ ለቪዲዮዬ ለስራዬ ይደግፈኛል እና እኔን መደገፍ የምትፈልጉ VPN አብርታችሁ እዩ። ኦኬ፣ ወደ ቪዲዮ ስንገባ የስልካችሁ ሴቲንግ ውስጥ ወይም ደግሞ የላፕቶፓችሁ ሴቲንግ ውስጥ በመግባት ጉግል ሰርቪስ የሚለውን ሰርች በማድረግ አለበለዚያም ደግሞ ወርታች ስክሮል ስታደርጉ ታገኙታላችሁ። በመግባት ልክ እንደዚህ ያመጣላችሁ። ልክ እንደዚህ ካመጣላችሁ በኋላ እዚህ ጋር ፕሮፋይላችሁን እንዲህ ያመጣል ማለት ነው። ሶ በታች በኩል ሪኮመንድድ የሚላለ በዚህ በኩል ደግሞ ኦል ሰርቪስስ የሚላለ ሶ እናንተ የምትነኩት ኦል ሰርቪስስ የሚለው ነው ማለት ነው። ኦል ሰርቪስስን ከነካችሁ በኋላ የተለያዩ ነገሮች አሉ። ካስት ኦፕሽንስ፣ ክሮምቡክስ፣ ክሮስ ዲቫይስስ ሰርቪስስ የሚሉ ነገሮች አሉ። እናንተ እሱ አስፈልጋችሁም የምትነኩት ፕሮፋይላችሁ ይሆናል ማለት ነው። ሶ የነዚህ ጋር ፕሮፋይልን ነካዋለሁ ማለት ነው። ላይክ ፕሮፋይልን እንደነካሁት እዚህ ጋር ፕሮፋይል በታች በኩል ማናጅ ዩር ጉግል አካውንት የሚላለ ሶ እሱን ትነኩታላችሁ ማለት ነው። እሱን ከነካችሁ በኋላ ልክ እንደዚህ ያመጣላችኋል። እንዲህ ካመጣላችሁ በኋላ ሴት ሆም አድሬስስ፣ ዋሌት ሰብስክሪፕሽንስ፣ ፐርሰናል ኢንፎርሜሽን፣ ሴኩሪቲ ኤንድ ሳይን ኢን፣ ጉግል ፓስወርድ፣ ሊንክድ አፕስ፣ ዳታ ኤንድ ፕራይቬሲ፣ ፒፕል ኤንድ ሼሪንግ፣ ፋሚሊ ምናምን የሚሉ ነገሮች አሉ ማለት ነው። እናንተ የምትነኩት እዚህ ጋር ፐርሰናል ኢንፎርሜሽን የሚለው ከታች ዋሌት ኤንድ ሰብስክሪፕሽን ከሚለው በታች በኩል አለ። እሱን ትነኩታላችሁ። እሱን ስትነኩት ልክ እዚህ ጋር ፐርሰናል ኢንፎርሜሽን ብሎ ያመጣላችኋል ማለት ነው። ፕሮፋይል ፒክቸር የሚላለ፣ ኔም የሚላለ፣ ጀንደር የሚላለ፣ ኢሜል የሚላለ፣ ፎን ነምበር የሚሉ ነገሮች አሉ። ሶ እናንተ እዚህ ጋር ኔም የሚሉን ትነካላችሁ። በመጀመሪያ ኔም የሚለውን ስትነኩ ልክ እንደዚህ ያመጣላችኋል። ከዛም በታች በኩል ኒክኔም የሚላለ እሱንም መንካት ትችላላችሁ፣ ግን ኔም የሚለውን ትነካላችሁ። ስማችሁ ያለበትን ቦታ ማለት ነው። እሱን ከነካችሁ በኋላ ልክ እንደዚህ ያመጣላችኋል ማለት ነው። changes to your name will be reflected across your Google accounts. Your previous name may still be searchable or appear on old messages ይላል ማለት ነው። የድሮ ስማችን በሌላ ነገር ላይ ሰርች ሲደረግ ሊገኝ ይችላል፣ አፌክት አደረገው ማለት ነው። ሶ እዚህ ጋር ስማችንን መቀየር ፈለግነውን እንቀይራለን ማለት ነው። ሶ እዚህ ጋር አሁን እስቲ ለምሳሌ ኢንፎላብስ ብዬ ልቀይረው። ኔክስት ስለው ላስት ኔም የሚለው ላይ ላብስ ልበል ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ፈርስት ኔም ላይ ኢንፎ ብያለሁ፣ ላስት ኔም ላይ ላብስ ብያለሁ። ሶ ዊ ካን ሲ ዩር ኔም ይለናል ማለት ነው። ሶ እዚህ ጋር ካንስል ከሚለው ጎን ላይ ሴቭ የሚላለ ሴቭ የሚለውን ትነካላችሁ ማለት ነው። ልክ እንደዚህ ሴቭ አድርጎላችኋል ማለት ነው። እንግዲህ እንደምታዩት ኔም የሚለው ጋር ቅድም የነበረው ስም ወደ ኢንፎላብስ ተቀይሯል ማለት ነው። ሶ ላይክ አሁን እዚህ ጋር ይቀየራል ተቀይሮልናል ማለት ነው። ኔም የሚለው ጋር ኢንፎላብስ ሆኗል ማለት ነው። ሶ እዚህ ጋር ታች በኩል ደግሞ ኢሜል የሚለው ላይ እንግዲህ አድሬሳችንን ከዚህ በኋላ መቀየር እንችላለን። ኢሜል የሚለውን እንነካለን። ኢሜል የሚለውን ስንነካ ልክ እንደዚህ ያመጣልናል ማለት ነው። ከዛም ማናጅ the email addresses associated with your Google account የሚላለ ሶ እዚህ ጋር Google account ኢሜል የሚላለ፣ recovery ኢሜል የሚላለ፣ ኮንታክት ኢሜል የሚላለ ማለት ነው። ሶ እዚህ ጋር Google account ኢሜል የሚለውን እንነካለን። እሱን እንነካለን። ልክ እሱን ስንነካ በታች በኩል ኢሜላችንን ማለት ነው ልክ እንደዚህ ትንሽ ባቆየን ነው
ልክ እንደዚህ ያመጣልናል ማለት ነው። ሃይ ኢንፎ ይለኛል ቢኮዝ ሲሜን ቅድም ቀይራለሁ፣ ለዛ ነው ሃይ ኢንፎ ያለኝ። ከዛ ቬሪፋይንግ ኢትስ ዩ የሚላለ ቬሪፊኬሽን ይጠይቀኛል ማለት ነው። እና ወይ ቬሪፊኬሽን ሲጠይቃችሁ ወይ ፓተርን ነው ወይ የሆነ ነገር ነው የምጠይቃችሁ። ሶ እነን ፓተርንን ጠይቆኛል ማለት ነው። እና ፊንገር ፕሪንት ነው የጠይቀኝ። ሶ እሱን አስገባለታለሁ ማለት ነው። እሱን ካስገባውለት በኋላ ላይክ ቬሪፋይ ያደረገልኝ ነው እንደምታዩት። እንደዚህ ቬሪፋይ ያደርጋልኛል ማለት ነው። እንግዲህ ቬሪፋይ ካደረገ በኋላ አስገብቶኛል ወደ ሴቲንግ ማለት ነው። ዩር ጉግል አካውንት ኢሜል ኢዝ ዩዝድ ቱ አይደንቲፋይ ዩር አካውንት ቱ ዩ ኤንድ አዘርስ ኤንድ አስ ዲስክራይብድ ኢን አወር ፕራይቬሲ ፖሊሲ ኢንክሉዲንግ ቱ ፕሮቫይድ ሞር ሪሊቫንት አድስ ይለኛል ማለት ነው። ሶ እዚህ ጋር ጉግል አካውንት ኢሜል የሚላለ በታች በኩል ከኢሜል በታች በኩል ቼንጅ ጉግል አካውንት ኢሜል የሚላለ ሶ እሱን ትነካላችሁ። ከዛን እዚህ ጋር ፕሪቪየስ ተርሞች አሉ። ቼንጅ ዩር ጉግል አካውንት ኢሜል የሚላለ እዚህ ጋር እነሱ ማንበብ ትችላላችሁ። እኔ ሃይላይት አንብበላችሁ ሊሄድ when you change your Google account email your previous email addresses will be saved as an alternate email and can be used to sign in your account ይለኛል ማለት ነው። ማለትም የቀየርኩት የመጀመሪያው ስሜ ምንም አይጠፋም፣ ይቀመጥልኛል፣ እንደ አማራጭ ይቀመጥልኛል እና የቀየርኩት ስም ደግሞ እዛው ይቀየርልኛል ማለት ነው። ምንም አይነት የድሮ ሜል ላይ አፌክት አያመጣም ማለት ነው። ስሙ ብቻ ነው የሚቀየረው። ከዛን in addition we process the email addresses saved in your Google account as described in our privacy ፖሊሲያቸውን ማንበብ ትችላላችሁ ማለት ነው። including to provide more relevant ads ይለኛል ማለት ነው። ሶ እዚህ ጋር ደግሞ የተለያዩ ኢምፖርታንት ፖይንቶች አሉ። እነሱን እናንተ ዲቴል አንብባችሁ መረዳት ትችላላችሁ። ግን እዚህ ጋር የማወራው ነገር እናንተ ስማችሁን ብትቀይሩ የሚደርስባችሁ ነገርና ለምሳሌ ስማችሁን ከቀየራችሁ ድጋሚ መቀየር የምትችሉት ከ12 ወራት በኋላ ነው። ማለትም ሌላ አዲስ ስም እንጂ የድሮውን ከሆነ እዛው መመለስ ትችላላችሁ። ግን ሌላ አዲስ መቀየር ብትፈልጉ 1 አመት መጠበቅ አለባችሁ ይላል። ሌላ ደግሞ ምንም አይነት ችግር ከዚህ በፊት ያገናኛችሁት ለምሳሌ አፕሊኬሽኖች ዩቲዩብ ቻናል ካላችሁ ምናምን እዛ ላይ ምንም አይነት ችግር አያመጣባችሁ ማለት ነው። ሶ እታች ጋር ሲነድ እዚህ ጋር መቀየር የማስችለን ቦታ ላይ ደረስን ማለት ነው። ዩዘር ኔም የሚላለ you can use letters numbers and periods ይለኛል ማለት ነው። ሶ እኔ መቀየር የፈለኩትን ስም ዩዘር ኔም የሚለውን ስነካ ልክ እንደዚህ መጻፍ ያመጣልኛል። ከዛ ዩዘር ኔም ላይ ቅድም ያስገባሁትን ስም አለበለዚያም ደግሞ ሌላ መጠቀም ትችላላችሁ። ኢንፎ ላብስ ዶት ኢንፎ ላብስ ዶት ኢንፎ ብዬ ቀየርኩት ማለት ነው። ከዛ እዚህ ጋር ቼንጅ ኢሜል የሚለውን ነካለው ማለት ነው። ቼንጅ ኢሜል የሚለውን ስነካ ምን ይለኛል እንደምታውቁት ቼንጅ ጉግል አካውንት ኢሜል the email you choose here will be associated with this Google account only you won't be able to use the email addresses to create a new Google account in the future ይለኛል ማለት ነው። ሌላ አካውንት መፍጠር እንደማልችል ነው የምነግረኝ በዚህ ስም። ሶ እዚህ ጋር ካረንት የሚለው አለ የበፊቱ ስም አሁን ኒው ኢንፎ ላብስ የሚለው ደግሞ የፈጠርኩት አለ ማለት ነው። ከዛ እዚህ ጋር ካልተስማማችሁ መቀየር ካንስል ብላችሁ መመለስ ትችላላችሁ። ከተስማማችሁ ደግሞ yes change ትላላችሁ ማለት ነው። እኔ yes change ልበለው። yes change እንዳልኩት እንግዲህ አፕዴቲንግ እያለኝ ነው፣ አፕዴት እያደረገልኝ ነው። ላይክ አፕዴት አድርጎ እንደጨረሰ እንግዲህ ኢሜል ላይ እንግዲህ ሜሴጁን እንደምታዩት ነው። ሴኩሪቲ አለርት ዩር ጂሜል አካውንት ኢሜል ጀስት ቼንጅ አካውንት ኢሜል ሃዝ ቢን ቼንጅድ ቱ ብሎ እንግዲህ ቼንጅ እንዳደረኩ እየነገረኝ ነው። እዚህ ጋር ደግሞ በታች በኩል ዩር ጉግል አካውንት ኢሜል ጀስት ቼንጅድ ኖት ዩ ቼክ ኤንድ ሴኩሪቲ ዩር አካውንት ለኛል ማለት ነው። እንግዲህ አካውንቴ ተቀይሯል።
ያና አንተ መሆኔን አረጋግጥ ነው የሚለው። ሶ እኔ እንደው አረጋግጫለሁ። ሶ ቼንጅ ሆኖልኛል ማለት ነው። እዚህ ጋር እንደምታዩት እንግዲህ ሲምም ተቀይሮልኛል። ቅድም የነበረው ሲም infolabs.info የሚለው ሆኖልኛል ማለት ነው። ሶ አሁን ቀይራለሁ፣ መውጣት እችላለሁ ማለት ነው። ሶ እዚህ ጋር እንደምታዩት ነው እንግዲህ እዚህ ጋር ፕሮፋይል ፒክቸር ከሚለው በታች በኩል ኔም የሚለው በኩል ቅድም ተቀይሯል። ጀንደር ሜል ስለሆንኩ ነው። እናንተ ፊሜል ከሆናችሁ መቀየር ትችላላችሁ ማለት ነው። እና ኢሜል የሚለው ጋር እንደምታዩት እንግዲህ infolabs.info የሚል ሆኖልኛል ማለት ነው። እዚህ ጋር ተቀይሯል። ሶ እሱን አስቀምጦልኛል። የቀየርኩትን የበፊቱን ከረንት ኢሜልን ደግሞ ከታች በኩል አስቀምጦልኛል ማለት ነው። አልጠፋም ማለት ነው። ሶ እዚህ ጋር ፎን ነምበራችሁንም በርዝ ዴታችሁንም ላንጉጃችሁንም መቀየር ትችላላችሁ እና እነዚህን ሴቲንጎችን ደግሞ እንዴት መቀየር እንደምትችሉ በሌላ ቪዲዮ የማሳያችሁ ይሆናል። ኮሜንት ላይ አዲስ ቪዲዮ እንዲሰራላችሁ የምትፈልጉት የቪዲዮ አይነት ካለ ብትጽፉልኝ ደስ ይለኛል። እና ደግሞ ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቴንክ ዩ